እንጂ በቃ ይሄንን ሰው ደውይልኝና ንገሪ አለች። እኔ የሆነ ነገር ኮንኩ እዚህ ቦታ ነው አለው ሎኬሽን እልክልሃለሁ አልኩ። ሱዳኔ ነው አላልኩም፣ አረብ ነው አላልኩም፣ ምንም አላልኩም እኮ ጓደኛሽን ጥራይትና ተመስክርልሽ እሷ ቲክቶክ አትጠቀምም። ቲክቶክ አትጠቀምም? አዎ ድሮ ቲክቶክ የማይጠቀም ሀቢባ እኔ አሁን ሀቢባ አንድ ነገር ልንገርሽ። ይሄ እንትን ብዙ ማውራትም አይችልም። እኔ እያየሽ ነው። ብዙ ማውራትም አይችልም። ብዙ ማውራት የምፈልገው ነገር አለ፣ ግን ብዙ ማውራት አልችልም አበዛሽ። ምን ነው ኦሮሞ ተጫወትሽ? ምን ነው እናቴ? አይ እኔ ኦሮሞ ነኝ አማራ ነኝ አላልኩም። እኔ አማርኛ በደንብ ነው የምታውቂው። አማርኛ ቀጥ አድርገሽ ተናገሪ። አማርኛ እኮ የአባትሽ ቋንቋ ነው። ምን ነው አላውቅም ቋንቋ አታውቅም ያሉት ዘጋባቶች ከእናንተ በላይ ታውቃለች። እኔ ማለት ነው አቡዬ፣ እኔ አሁን የምፈልገው አማርኛ አታውቅም ሲባል ዝም ስላችሁ አበዛችሁት በጣም። ወላሂ ከማንም በላይ ታውቃለች። ሌላ ነገር አታናግሪኝ። እኔ አላውቅም። አማርኛ በደንብ ታነባለች፣ ትስማለች። አንድ ላይ የአባቱ ቋንቋ ስለሆነ ሰው የአባቱ ቋንቋ ያውቃል በደንብ። እንዴ አባቴ አማርኛ ታውቅ እኔ ግዴታ ነው ማወቅ? እንዴ ምን ማለት ነው? እናቴ ሌላ ነገር ባታዋሪ ጥሩ። ለማንኛውም ጨረሰ ሀቢባ ነገ ማለት ነው ሳነሳው ማለት ነው ሀቢባ ሙባረክ ማስረጃውን መስማት እንፈልጋለን። እቤት እየደረስኩ ነኝ። ቆይ አንድ ነገር ማለት ነው ሀቢባ አንድ ነገር ልጠይቅሽ። ቀደም መጀመሪያ መጥቼ ስናገር ሀቢባ አልኩሽ እንደዚህ ብላለች። እኔ በህግ ነው የሚሄደው። ነገ ግን ሙባረክ ሴት ልጅ ከሰሰ እንዳትይኝ ብዬ ጀምሬያለሁ አለ። አሁንም ሀቁን አላወጣችም። እኔ የእናቴ አጥንት ይውጋኝ ማለት ነው። አይደለም 19 ሺህ ግራም 109 ቢሆን እኔ የምታወቀው ግን የሆነ ልጆች የሚያውቁኝ ማለት ነው። የሆነ ሰው ወጥተው ሙባረክ ጋር ብር አለን ካለ አዎ አለው እንጂ ይህም ብዬ ተናግሬ አላውቅም። ማንንም አይደለም ሴት ልጅ ማለት ነው። ቢኖራትም ማለት ነው አላት መስቴ ናት ብዬ እናገራለሁ እኮ ምን ችግር አለው? መስቴ ናት እንደማንም ችግሯን ከስሬ ሰጥታኛለች ብዬ እኮ ምፈልገውን ካረክልኝ አለች እኮ። እውነቱን እናገራለሁ። ምፈልገውን ካረክልኝ ከአሜሪካ ሰራልኝ ቤት ተከራይተ ካስቀመጥከኝ እናገራለሁ። አግነኝ እንዴ አንገቴን ይዛ የማንም ሱዳኒ ና የማንም ኢትዮጵያ ላይ ጠምደል ትናንትና ፎቶ እንደዛ ተቃቅባ ታስታ መጣ አልፊያት ማለት ነው። ምስቴ ትሆናለች ምስቴ ናት ብዬ አልፊያት ፎቶን ለጥፌ ነው ገብቼ የምነገረው ደስቴና ማለት ነው። ከፍቼላት ማለት ነው። እሷን ለቅቅም ህግም ደግሞ 19 ሺህ ድርሃም በልቶኛል ያለችውን ሪከርድ አድርጌያለሁ። ህግ ነው፣ ችግር የለውም። አሁን ግን እኔ ድምፅን አሁን እኔ ከአንቺ ጋር ከመጣሁት ቅድምም ነግሬሻለሁ። ትንሽ እንትን ማውራት እንትን እያረኩ ነኝ። ግን አሁን የምፈልገው መጀመሪያ ማለት ነው በህግም መሄድ በምንም መሄድ አይዴ ደረስ ነው የምፈልግ መጀመሪያ ማለት ነው። እኔ አንቺ የምጠይቂ ማለት ነው በመጀመሪያ እኔ የሰጠሁት 9 ቀን 2ኛ ወር ነው ሰጠሁት አይደል? ለምንድን ነው ይሄን አልቆየ? ወረቀት አለ። ለምንድን ነው አልተሰጠኝም? ለምን ምክንያት ነው? ገንዘብ አልሰጠችንም ማለት ማለት በእናቱ አጥንት ማለት በኪና አደጋ አሁን ከልጁ ጋር ነው መኪና ውስጥ ያለ አይደለም ካንስሌሽን አይደለም። ስለ ብሩ መጀመሪያ ተመለስ ነው እያለ ያለው። እኔ ጋር ብር ስላለው አልክድም ሀቢባ። ለምን ተቀለሽ? ፍትሐብሔር ነው አላትና ሰጣለሁ እላለሁ። እኔ ተክጃለሁ ወላሂ አልተው አይደለም አቡዬ ማለት ነው። አሁን እኔ 9 ቀን 2ኛ ወር ነው ሰጠሁት አይደል? ካንስሌሽን ማለት ነው አለ። እኔ ጋርም አለ እሱ ጋርም አለ። ካንስሌሽን እኮ አለ ወረቀት ነው። ካንስሌሽን ዋጋ ያወጣም። ስለ ብሩ አሰርሻለሁ አለ። ለምንድን ነው ቆየ እንደዚህ? ለምንድን ነው ይሄን አልቆየ? ብር ስለሌለው የለኝም ብር ስለሌለው እኮ ሰጥቻለሁ አለኝ። ለጓደኛዬ 1,000 ብር ሰጥቻለሁ። እሱ ነው የሚሰራልሽ። እኔ ስለ አይዴ ማቅ ነገር የለም ምናምን አለኝ። ለጓደኛዬ ይሰራልሻል። ብር ስለሌለው ሙባረክ ለጓደኛው የሚከፍለው ብር ስላላገኘ ሰጥቻለሁ አለኝ። ሀቢባ እዚህ ጋር ላስተካክልሽ። ሀቢባ ላስተካክልሽ። አቦ
እሺ ወንድም ስሚኝ እንግዲህ እቺ ልጅ ማለት ነው እውነት የፈጣሪ ነው። ጓደኛ ጋር የሆነ ስራ ጀምረናል። ስራው ላይ አይዲ አንድ ሰው የሁለት ሰው ማሰራት እንችላለን። ልክ እንደ ሰራተኛችን ማለት ነው። ደወልኩት፣ ባለቤቴን ሌላ ቦታ አላሰራም አሰራልኝ አልኩት። አንተም በእኔ ፍቃድ፣ ለምን ሁለቱ ካምፓኒው በኔና በአንተ ስም ስላለ እንዲሰራ ፍቃድልኝ ስለው እሺ በቃ ችግር የለውም አለ። ከዛ ለመንግስት የሚያስፈልገውን አሁን 3100 ብር ሲለኝ አንድ 3500 ብር ቆጥሬ ሰጥቼው እሷን መታቅ ድምፅም ልኬላት አላምን ስትል ከእሱ ጋር ያገናኘዋት ማለት ነው። 3100 ብር ከሰጠሁት በኋላ ሲያስገባላት ፕሮጀክት ሲመጣ ሂጂና ሌላ ቦታ እስካን አድርገሽ ሌላ ቦታ ፎቶ ቦርድ ተነስተሽ ላኪልኝ ፓስፖርቱ ነው ተብሏልና ፎቶውንም ቀይሬው ችግር የለውም አልኳት። ሄዳ ቀየረችና ላከች። አሁንም ገባላት። አሁንም ፕሮጀክት መጥቶ ክሊራንስ ጠየቀ። እንደዛ ከሆነ ሂጂና ኤምባሲ ላይ ይውሰድሽና ራሱ ሁሉን ነገር ያስጨርስሽ። እኔ ቢዚ ነኝ፣ ልጆች አሉኝ ወደዚህ አሁን እንዳሳየሁሽ በቪዲዮ ማለት ነው። ስራም ወስዳቸው ምናምን በእኔ ስም የመጡ እንዲቸገሩ አልፈልግም። ኤምባሲ ድረስ እንደሌላ ደላላ ያለውም ሂጂ ነው ኤምባሲ ድረስ ወረቀታቸውን ጨርሼላቸው ይዣቸው ያገባው እዚህ ላይ ላመጣልሽ ሊደረድርልሽ 30 ነው ላመጣልሽ ይችላለሁ ማለት ነው። በእኔ ስም የመጡ ልጆች በእናትሽ እንዲከፉ አልፈልግም። ሙባረክም ብሎ አምኖኝ ነው ብር ሰጥቶኝ የመጡት።